ሶሻል ሚዲያ ላይ አይወጣም። እናቴ ሆነ የጀመረችው ሶሻል ገበናውን ወደ ሶሻል ሚዲያ ማውጣት። ኢቭን የእናቴ ፎቶ ዘቅዝቃ እንድትሰደብ እናቴን ያደረገቻት እሷ ነች፣ ግሩፕ ሰብስባ ማለት ነው። ቆይ አንተ ያልገባህ ነገር በእናትና በልጅ መካከል ዋዩን ባዶንጌሪ እሱን ያልገባኝ ነው እንዴ። ቮይስ አለ እኮ ልንገርህ፣ ልላክልህ ይማኛ እንዴ። እኔ ፕሪዮ አምሃራ ነኝ፣ እሱ ትግራዋይ ነው። እኔ ያሉ ደግሞ ትግራዋይን አታገቢም እያለቻት እኮ ቪዲዮ አለ ላይ በመላ ለኢትዮጵያ ሕዝብ ግልጽ ለማድረግ ዴዚ እንደምታስቧት አይደለችም። እዚህ ሶሻል ሚዲያ ላይ እንደምታዩት እና ሪል ላይፉ አንድ አይደለም ማለት እናትየዋ የኔ እናትና ልክ እንደ እናንተ አይነት ሩሩ አይደለችም፣ ወይም ደግሞ እንደ እናት የሚራራ አንጀት የላትም። አንደኛ ራሷን ከእሷ ጋር ኮምፔር ታደርጋለች ከዴዚ ጋር። እያንዳንዱ የምታደርገውን እንቅስቃሴ ትቀናባታለች እናትየዋ ማለት ነው። እንደ እናትና እንደ ልጅ ጤናማ የሆነ ግንኙነት ሳይሆን ጀስት እንደ ጎባልና እንደ እንትን ነው በቃ ከቁጥጥራችን ውጭ ሆነ ነገር ቢኖር ዓለም ላይ ኮንትሮል ማድረግ ማንችለው ፍቅር የሚባል ትልቅ ኃይል ያለው ጉልበት ያለው ነው። በቃ ይቺ ልጅ ፍቅር ውስጥ ገብታለች፣ አፍቅረዋለች ልጁን፣ እሱም አፍቅሯታል። እና በዚህ መሀል ደግሞ እናትየዋ ምንድን ነው የምትለው? እሱ እኔን ነው የሚያፈቅረው አንቺን አይደለም፣ አንቺን ሊጫወትብሽ ነው እንጂ አሌክስ ከኔ ጋር ፍቅር አለው ነው ያለችው፣ ቃል በቃል ማለት ነው። እና እናት እንዴት ነው የልጇን የወደፊት ባል እኔን ያፈቅረኛል አንቺን አያፈቅርሽም እንዴት በድፍረት ትላለች? ይሄ ትክክል ነው ብላችሁ እናንተ ታስባላችሁ? ከአንዲት ጨዋ ሴት ቆይ ልጨርስ ወንድሜ፣ ከዛ ታወራለህ። ከአንዲት እናት ከአንዲት ኢትዮጵያዊት እናት፣ ሁላችንም በኢትዮጵያዊ እናት ነው ያደግነው። እና ከአንዲት ኢትዮጵያዊት እናት የልጇን የወደፊት ባል እንዴት ነው እኔን ያፈቅረኛል ብላ በሙሉ ድፍረት አፏን ሞልታ የምትናገሩ? ይሄ በጣም የሚያሳፍረው፣ በጣም ያሳፍራል፣ በጣም የሚያሳዝናል። እና እንዲያውም እኔ ምንድን ነው ያሰብኩት እናትየዋ ከልጁ ጋር ፍቅር እንዳለበት ነው። ይህንንም ዴዚ ታውቃለች፣ ግን እንደዚህ ብላ መናገር አትፈልግም። እና 24 ሰዓት የእሱን ቪዲዮ ብቻ ነው የምታየው እናትየዋ፣ የአሌክስን ቪዲዮ ነው የምትመለከተው። ሜላት ልጨርስና ፕሊዝ እኔ ያን ያህል ደረጃ እናት በታወራን የሆነ ፋክቱን ይኸውልሽ ከነሪሲቱ ትክክለኛ ነገር እንጂ እንደዚህ ነው ይሆናል በሚለው ሳይሆን ከነማስረጃው ማውራት ትችያለሽ። አዘርዋይስ ግን እናት እኔም እናት ስለሆንኩኝ እንደዛ ብለሽ ባታወሪ ደስ ይለኛል። ደግሞ ይቅርታ ሜላት፣ ቅድም ሁለታችሁ ስለተጣላችሁ ይቅርታ። እኔ አሁን ቅድም ላይቭ ላይ ነበርኩኝ፣ አንቺና እሷ ስትጣሉ ነበር። እዚህ እነዚያውም ከእሷ ላይቭ ላይ ስታስወጣች ነበርኩኝ። ይቺን እናት አንድ ሁላችንም እዚህ ጋር ማንኛውም ከምንም ከማንም የኢትዮጵያ እናቶች ከማንም እናቶች ይለያሉ። 40 ቢበድሉን ምን ቢሉን እናት እናት ነች። ያለ አባት ያሳደገቻትን ልጅ ሁለተኛ ነገር እንትን የመቆጣጠር ግዴታ አለባት። አንቺ ብትወልጅም አንቺም እንደዛ ነሽ፣ እንደዛ ነው የምትሆኘው። ሁለተኛ ነገር ደግሞ አብረሻት ሙሉ ለሙሉ ሳትኖሪ እንደዚህ ሙሉ ለሙሉ ድምድም አድርገሽ እንዴት አደርጋለሽ ማለት ይከብዳል። ሌላኛው ነገር ደግሞ አንተ ለኔ እንደዚህ የምትጸልፍልኝ እኔን ነው ወይ የምታፈቅረኝ ነው እንጂ ያለችው እኔን ያፈቅረኛል ወይንም እኔ አፈቅረዋለሁ አላለችም። እኔ ላይቭ ላይ ነበርኩ፣ አንቺንም ሲያስወጡ ሸቀል ቅዳሁን እንደተናገርኩት አሁን እንደተናገርኩት ማለት ነው። እና ይች ልጅ ህፃን አይደለችም። ሽክንዱ ወረቭ ሲሆንስ ነገር ግን ማንኛችንም ሰዎች በእናቶቻችን አይን ህፃኖች ነን። ማንኛችንም አሁን አንቺ ራስሽ በእናትሽ አይን ህፃን ነሽ ለእናትሽ። ይሄ ተፈጥሮ ነው። እናቶቻችን እንደዛ ነው የሚያዩ። እና ይችን ልጅ ደግሞ እንደ እናትነቷ ያለ አባት እንዳሳደገቻት እዛ ሰው ሀገር ብቻዋን ጥላት ሄድ እንትን እዛ ድረስ ለምን ትሄዳለች? እናትነት መስጋት አለባት። ዝም ብላ ሂጂ የምትላት ባዳ አይደለችም። ጨክና ወንድ ልጅ ሳታይ ምንም ሳታገባ 20 ዓመት ሙሉ እሷን ቁጭ አድርጋ ያሳደገች እናት ነች። ስለዚህ ያንን ደግሞ ምንድን ነው እንደ እናትነቷ መጠየቅና እዚህ ቦታ ላይ ልጅ በትክክል ትኖራለች ወይ ኮሌጇን መጨረስ አለባት። ምክንያቱም ለፍታ ያሳደገቻት ኮሌጅ ብትጨርስላት ማንኛውም እንኳን ለፍቶ ያሳደገ አይደለም ተንቀባሮ የሚያደገ ልጅ እኮ ኮሌጅ እንዲጨርሱለት ልጆቹ ይፈልጋል።
ስለዚህ እቺ ልጅ ተመራለኝ ኮሌጇን ጨርሳ ምን ብላ ወግ ማዕረጓን አሳያታለሁ ነው እንጂ አንድ እናት የሚለው ዝም ብላ ከመሬት ተነስታ ያላባት እንዳሳደገች ነው ተናጋለ። አንተ ያልገባህ ብዙ ታሪክ አለ ከጀርባው። ዴዚ እኮ እያለቀሰች ነው ከጀርባው። ዴዚ እኮ እያለቀሰች ነው ለይቷ ታግታለች። አንተ ያልገባህ ብዙ ነገር አለ። ኢትዮጵያን ሀገር እኮ ሂዳ ያለ ከሌሎች ማስታወቂያዎች ጋር አፈራርማ እናትየቱ ገንዘብ ተቀበላለች። ዴዚ ደግሞ ወደ አሜሪካ ተመልሳ መማር ትፈልጋለች። ግጭቱ ሲጀመር የተነሳው ከዚህ ነው። ያንን ብር ስለወሰደች እናትየዋ ዴዚን ኢትዮጵያ ሆነሽ ስሪ ስትላት ዴዚ ደግሞ ወደ አሜሪካ ተመልሼ ትምህርቴ መማር አለብኝ አለች። እዚህ ጋር ነው ችግር የተፈጠረው። ነገሮች ሁሉ መቀየር፣ ሴትዮዋ መጠቀም ነው የምትፈልገው በዴዚ ማስታወቂያ እየሰራች ገንዘብ ማግኘት። ዴዚ ደግሞ ያን ላይፍ አትፈልገውም። የምትፈልገው ስራ መስራት መማር ነው። ወደ አሜሪካን ሀገር መታ ራሷን መቻል ነው የምትፈልገው። ተረዳኸኝ? እናት እኮ ለልጇ በቀን አንድ ምግብ ሰጥታ እኮ ዝም አትልም። በቀን አንድ ምግብ ነው የምትሰጣት እኮ፣ ለዛውም ደግሞ ቆራርሳ እናትየዋ። እናንተ የማታውቁት እዚህ ጋር ብዙ ነገር አለ። እኔ እጅግ በጣም ሩሩ ሰው ነኝ። እኔ በጣም እንደኔ ሚራ ጭራሽ እናትን ደግሞ በዚህ ድፍረት የምናገር ሰው አይደለሁም። ከዴዚ ሀሳብ ተነስቼ እሷ ልጅቱ በደንብ ማስረዳት ስለማትችል አማርኛ ማስረዳት ስለማትችል እንጂ በጣም ነው የምታሳዝነው እያሳለፈች ያለችው ስቃይ። አሁን ያለችበት ዲፕሬሽን ራሱ ዶክተር ሊያት ያስፈልጋታል። ይቺ ልጅ ራሷን ብታጠፋ አንድ ነገር ብትሆን ማን ነው ኃላፊነት የሚወስደው? ሁላችንም እዚህ ያለን የራሳችንን ላይፍ ነው የምንኖረው ሁላችንም። እሷ የገጠማት ያለውን ስቃይ እሷና እሷ ብቻ ናቸው የሚያውቁት። ማንም ሰው አንደርስታንድ አላረጋትም። ዴዚ ስትስቅ ሁሌ ስትስቅ ነው የምታዩት፣ ስትዘፍን ነው የምታዩት። ከዛ በእያንዳንዱ ቀን የምታሳልፈውን ስቃይ ማንም አንደርስታንድ አላረጋትም። ማናችሁም አንደርስታንድ አላረጋችኋትም። ሜላት ምናለ መሰለሽ በጣም ነው የሚደብረው። ቆይ ሜላት አንድ ጊዜ ልናገርና እኔ ልውጣ እንትን ልበልና እኔ አንድ ጊዜ ሶሻል ሚዲያ ላይ አይወጣም። እናቴ ሆነ የጀመረችው ገበናውን ወደ ሶሻል ሚዲያ ማውጣት። ኢቭን የእናቴ ፎቶ ዘቅዝቃ እንድትሰደብ እናቴን ያደረገቻት እሷ ነች፣ ግሩፕ ሰብስባ ማለት ነው። ቆይ አንተ ያልገባህ ነገር በእናትና በልጅ መካከል ዋዩን ባዶንጌሪ እሱን ያልገባኝ ነው እንዴ። ቮይስ አለ እኮ ልላክልህ ዮኒ ማኛ እንዴ። እኔ ፕሪዮ አምሃራ ነኝ እሱ ትግራዋይ ነው። እኔ ያሉ ደግሞ ትግራዋይን አታገቢም እያለቻት እኮ ቪዲዮ አለ። እቺ ልጅ እኮ ልንገርህ ዮኒ ማኛ፣ እኔ ብዙ ቤተሰቦችን አውቃለሁ። ገባካ አይደለም? ከሁለት ብሔርም ከሌላም ሆኖ ከአንድ ብሔርም ሆኖ እየተፋቀሩ እየተዋደዱ ዜናታት ወፃኢ ቻይና ቅድሚ 2 ዓመት ካብ ትግራይ ዝተለቀሐቶ ልዕሊ 896.72 ቢልዮን ብር ኣብ ሓፂር እዋን ክትመልስ ከም ዘለዋ ዋና ፕሬዚዳንት ትግራይ ዶክተር ሓረስታይ ንኹሉ ሓቢሮም። ዶክተር ሓረስታይ ንኹሉ ከም ዝበልዎ ቻይና እቲ ተጠቂሱ ዘሎ መጠን ገንዘብ ብዘይወዓል ሕደር ኣብ ሓፂር ግዜ እንተዘይመሊሳቶ ኣድላይ ዝኾነ ተመጣጣኒ ስጉምቲ ክንወስድና ክብሉ ንድምፂ ውፅዓት መናእሰይ ቴሌቭዥን መልእኽቶም ኣመሓላሊፎም። ከም ዝፍለጥ ኣብዚ ሓለፈ 2 ዓመታት ልዕሊ 896.72 ቢልዮን ብር ንሃገረ ቻይና ብመልክዕ ልቃሕ ፈንድ ጌርና ኢና። ብዝሃብናዮም ናይ ግዜ ገደብ መሰረት ኣብ ግዜ ክምልሶ ኣይከኣሉን። እዚ ንሃገረ ኣሜሪካና ንሃገረ ሩስያ ክናልቅሕ ሓሲብናዮ ዝነበርና ፕሮግራም ቀንዲ ዕንቅፋት ኮይና ይርከብ። ሕዚ እውን ተወሳኺ ዝኾነ ግዜ ይብናዮም ኣለና። ኣብ ዝሓፀረ ግዜ ክምልሱ ተዘይክኢሎም ኣድላይ እንትሕር ተኮይኑ ተመጣጣኒ ዝኾነ ስጉምቲ ንምውሳድ ክንግደድ እዩ።